ሰላም ሰላም ተመልካቾቼ እንዴት ናችሁ? ዮኒ ነኝ። ዛሬ ይዤላችሁ የመጣሁት እንደምታዩት በዩቲዩብ ቻናላችን እንዴት የሌላው ፕላትፎርም ሊንክ እንዴት እንደምናስቀምጥ ነው። እሱን ለዩቲዩባችንም ለሌላውም ወሳኝ ስለሆነ አሁን አሳያችኋለሁ። ተከታተሉ። መጀመሪያ ግን ሊንክ ተቀምጧል አልተቀመጠም ቼክ እናደርጋለን። እኔ ወደ እስራኤል ሚዲያ የሚል አለኝ ስጋውን እጄ አሳያችኋለሁ። ተከታተሉ። አሁን ሞር የሚለውን እሱን አንዴ ክሊክ እናድርገውና እንዳለውም እንደሌለውን እንፈትሻለን። እንደምታዩት ሊንክ የለውም። አሁን እንዴት ሊንክ እንደምናስቀምጥ አሳያችኋለሁ። ተከታተሉ። በመጀመሪያ ወደ ክሮም ብራውዘራችን እንሄዳለን። ክሮም ላይ እንሄዳለን። ከዛ ሰርች ማድረጊያውን ነክተን youtube.com ብለን እንጽፋለን። youtube.com ብለን ከጻፍ እንደዚህ ያመጣልናል። ከዛ የሶስት ነጥብጥዋን በመንካት ወደ ዴስክቶፕ እንለውጠዋለን። ከዛ ወደ ዴስክቶፕ ይለወጣል። ይሄንን በስልክም በላፕቶፕም ይሰራል በፈለጋችሁበት። ለዚህ ቤተሰብ አዲስ ካላችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። አሁን አሳያችኋለሁ። ተከታተሉ። በመጀመሪያ ከላይ ያለችው ትንሿ የፕሮፋይላችን ምልክት አንዴ እንነካታለን። ከነካናት ዩቲዩብ ስቱዲዮ የሚል አለ ምልክት ያደረኩለት እሱን አንዴ ክሊክ ታደርጋላችሁ። ዩቲዩብ ስቱዲዮ የሚለውን ከነካን ወደ ውስጥ ያስገባናል። ወደ ዋይት ስቱዲዮ ከወሰደን ግን በሰርች ማድረጊያው studio.youtube.com ብለን ወደዚህኛው መግባት እንችላለን። አሁን አሳያችኋለሁ። ተከታተሉ። እኔ ምልክት ያደረኳትን እሷን አንዴ ክሊክ ታደርጋላችሁ። የእርሳሷ ምልክት ማለት ነው። እሷን አንዴ ክሊክ ታደርጋላችሁ። ከዛ ወደዚህኛው ፔጅ ይወስዳችኋል። እዚህ ብዙ አይነት ነገሮች አሉ። ዲስክሪፕሽን አለ፣ ብዙ ነገር አለ። እኛ የምንፈልገው ግን ሊንክ እንዴት ማስቀመጥ እንደምንችል ነው። አሁን አሳያችኋለሁ። ወደ ታች ሰርተት እናደርገውና ታች ሊንክ የሚል አለ ምልክቴን ያስቀመጥኩለት እሱን አንዴ ክሊክ ታደርጋላችሁ። እዚህ ጋር ሁለት ነገር ነው ያለው። የመጀመሪያው የምንፈልገውን የፕላትፎርም ስም ነው። እኔ አሁን ቲክቶክ ብዬዋለሁ። የሁለተኛው ደግሞ ሊንክ ነው የምናመጣው፣ የቲክቶክ ሊንክ ማለት ነው። ቲክቶክ ከፈለግን የቲክቶክ፣ የሌላ ከፈለግን የሌላ። እኔ አሁን የቲክቶክ ሊንኬን ኮፒ አድርጌ አስመጣለሁ። እኔ አሁን ገብቻለሁ። ሊንኬን ኮፒ አደርጋለሁ። ሊንኬን ኮፒ ካረኩ ወደ ክሮም እመለሳለሁና እዚህ ጋር ፔስት አደርገዋለሁ በሁለተኛው ማለት ነው። ያሬል የሚለው እሱ ጋር ፔስት አድርጌዋለሁ። አሁን ቲክቶክ አስቀምጫለሁ። ሌላ ከፈለግን አድ ሊንክ እያልን ብዙ መደርደር እንችላለን። እኔ አሁን አንድ ልጨምር፣ ቴሌግራም ልጨምር። በቃ ቴሌግራም ልጨምር፣ ቴሌግራም እለዋለሁ። አሁን እኔ ቴሌግራም እለዋለሁ። እዚህ ጋር ብዙ መጨመር ትችላላችሁ። ከዛ ከጨመራችሁ በኋላ ሊንክ ማስመጣት ነው። የሆነ ከጻፋችሁ የዛው የጻፋችሁበት ሊንክ ማስመጣት ነው። ኢንስታግራም ሊሆን ይችላል፣ የትዊተር ይሁን የፌስቡክም ሊሆን ይችላል። ሊንክ ማስመጣት ነው። እኔውን የቴሌግራም አመጣለሁ። ባክ ብዬ ልመለስና የቴሌግራም ሊንክን አስመጣለሁ። አሁን ወደ ቴሌግራም እንሄድ። ከዛ ሰርች ማድረጋውን ነክቼ እኔ ፕሮፋይል ፈልጋለሁ። ዮናሳት የሚል ነው። ከዛ ፕሮፋይልን ነክቼ እዛ ሊንክ አለ እንደምታዩት፣ ሊንክን አንዴ ኮፒ አደርጋለሁ። ከዛ ወደ ክሮም ብራውዘራችን እንመለሳለን ማለት ነው። እዛ ዩአርኤል የሚለውን እዚህ ጋር ማለት ነው እንደምታዩት፣ እዚህ ጋር እንደምታዩት ዩአርኤል የሚለውን እሱ ጋር ፔስት አደርገዋለሁ። ጫን ብዬ ይዤ ፔስት አደርገዋለሁ። እኔ አሁን ሁለት ሊንክ አስቀምጫለሁ። እናንተ የምትፈልጉትን አድ ሊንክ እያላችሁ ማስቀመጥ ትችላላችሁ። እኔ አሁን ጊዜ ለመቆጠብ ሁለት አስቀምጬ ላሳያችሁ። ስትጨርሱ ላይ ያለችው ፐብሊክ የምትለዋን እሷን አንዴ ክሊክ አድርጋችሁ ፐብሊክ ታደርጋላችሁ ማለት ነው። እኔ አሁን ሁለት ሊንክ አስቀምጫለሁ። ሄጄ ዩቲዩብ ላይ ቼክ አደርጋለሁ። ተከታተሉ። አሁን ወደ ዩቲዩባችንን እንሄዳለን። ይህንን የኔ ሶስተኛው ቻናሌ ስለሆነ ሰብስክራይብ አድርጉት፣ ላይክ ማድረጉት። አንድ ቪዲዮ ፖስትቻለሁ፣ ይጠቅማችኋል ቪዲዮ። እንደምታዩት እዚህ ጋር
ሁለት ሊንክ አስቀምጠናል፣ የቲክቶክ እና የቴሌግራም። አሁን ሞር የምትለዋን እሷን አንዴ ክሊክ እናደርጋታለን። እንደምታዩት ድሮ ምንም ሊንክ አልነበረም። አሁን ግን ሁለት ሊንክ አለ። ሊንኩን ተጭነን ስንገባ አሁን የቲክቶክን ስንነካው ወደ ቲክቶክ ይወስደኛል። ይሄንን ለቲክቶካችንን ለዩቲዩባችንን ለማሳደግ ጥሩ ነው። ሁለት ሊንኩን ስንጫነው ቴሌግራም ወደ ቴሌግራም ነው የሚወስደን፣ ቲክቶክ ደግሞ ወደ ቲክቶክ ነው የሚወስደን። በዚህ አድርገን ሊንካችንን ማስቀመጥ እንችላለን ማለት ነው። ባጭሩ እንዴት በዩቲዩብ ቻናላችንን የሌላው ሊንክ እንደምናስቀምጥ አሳይቻለሁ። በዚህ ላይ ሐሳብ ወይም ኮሜንት ካላችሁ በኮሜንት ላይ አስቀምጡልኝ፣ በምችለው እመልሳለሁ። ለዚህ ቤተሰብ አዲስ ካላችሁ ሰብስክራይብ በማድረግ ቤተሰብ የሆኑ በሌላ ቪዲዮ እስከምንገናኝ ደህና ቆዩ። ይመቻችሁ።